አንድ ወይም ሁለት። እሺ አምላክ አለመሆኑ ኢየሱስ በመጀመሪያ ደረጃ ሰው መሆኑ ነው። እኔ አምላክ አይደለሁም ብሎ እኔ አምላክ ነኝ ብሎ መናገር ነበረበት። እኔ አምላክ ነኝ አምልኩኝ አላለም። ምክንያቱም ሰው ስለሆነ ማለት ነው። መስፈርቱ ምንድነው? ሰው ስለሆነ። ለምሳሌ ሰሚራ አንቺ ኢየሱስን በህይወት በአካል ብታዩ ምንድነው ብለ ምንም ሳይነግረሽ ማለት ነው። ነብይነቱ እንኳን ባታቂ ግን አምላክ ነው ለመባል ደግሞ አምላክነቱን መናገር አለበት። አምላክ ስላልሆነ ሰው ስለሆነ ማለት ነው። ተግባባን? አንደኛ ይሄ ነው የመጀመሪያ ሎጂካል መልስ። ሁለተኛ አምላክ ራሱ ምን አለ? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና አለ። ስለዚህ እኔ አምላክ ነኝ እንጂ ሰው አይደለሁም ካለ አምላክ ሰው አይደለም ማለት ነው ባጭሩ። ስለዚህ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የነገርኳችሁን እውነት ማነው? አሁን ከእግዚአብሔር ሰምቼ የነገርኳችሁን እውነት ማነው? የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ስለዚህ ምንድነው እያለ እየተናገረ ያለው? እኔ ሰው ነኝ አለ። ግልጽ ነው። እንደገና ደግሞ አንድ ጠንከር ያለ መረጃ አላልሽው? ይሄ በቃ ኢየሱስ እኔ አምላክ አይደለሁም ብሎ ተናግሯል ባይብል ላይ። ማርቆስ ወንጌል ምዕራፍ 10 ቁጥር 17 እና 18 ላይ ኢየሱስን በመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከና ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ምን ብሎ ነው ያናገረው? ቸር መምህር ሆይ አለው። ኢየሱስ ምን አለ? ይዛን ጊዜ ቀጥታ ወደ መልሱ ከመግባት ይልቅ አረመው። ስለምን ቸር ትለኛለህ አለው። ከአንዱ ከአምላክ በቀር ቸር ማንም የለም አለ። ስለዚህ ኢየሱስ በባህሪው የአምላክ ቸርነት አይነት ቸርነት ከሌለው እኔ አንዱ አምላክ አይደለሁም እያለ ነው ማለት ነው። ስለዚህ ምን አለ ኢየሱስ? ስለምን ቸር ትለኛለህ? ከአንዱ ከቲዮስ ከአምላክ በቀር ቸር ማንም የለም እያለ ተናገረ ማለት ነው። ስለዚህ ኢየሱስ አምላክ አይደለም ለሚለው ሁለት መረጃ ላይ ጠየቅሽኝ፣ በቃ ይሄ በቂ ነው። ከፈለግሽ ደግሞ ጨምሪበትና ማርቆስ ወንጌል ምዕራፍ 12 ቁጥር 29 እስከ 35 አካባቢ አንብቢው። እሱም በጣም አሪፍ ነው። ብዙ መረጃዎች አሉን። አምላክ ይሞታል አይሞትም? ኢየሱስስ ሞቷል። ስለዚህ የሚሞት አምላክ የለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ማለት። ኢየሱስ ደግሞ የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳዋል። ስለዚህ ከሙታን ያስነሳው አንዱ አምላክ በራሱ አስነሺ ሕይወትም ሰጪ ነው። ለዛ ነው ኢየሱስ ምን አለ? ዮሐንስ ወንጌል መጽሐፉ ሲናገር ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ስለዚህ ሕይወት የተቀበለ ነው። ሕይወቱም የሰጠው አምላክ ነው። ሕይወቱንም የተቀበለው አምላክ ነው። ያስነሳውም አምላክ ነው። የገደለውም አምላክ ነው። በቃ ምን ስለዚህ ከዚህ በኋላ ወዴት? ኢየሱስም አምላክ አለው። ደግሞ አምላክ አለው ስንል ለምሳሌ ራሱ አምላክ አለኝ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሁን ከአንተን እያለ ይናገራል። አንተን አለው። እውነተኛ አምላክ ብቻህን ይሁን ከአንተን ብቻህን ይሁን ካለው እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነውን አንዱን በቃ እሱን አምልኩ ብሎ ተናግሯል። ማቴዎስ ወንጌል ከጀመርኩ አላቆምም። በቃ ይብቃኝ። እሺ ሰሚራ፣ በጣም ማስረጃው ስለማያልቅ እኔም አላቆምም። ሌላ ኧረ መነን መጣች እንዳትሉኝ ብቻ ጉድ ፈላ። ችግር የለው። ጥቅስ ነው መጨመርልሽ። መነንን አስገቧት እስቲ። ቆይ ሰሚራ አንዴ። መነን በጣም ስፈልጋት የነበረች ልጅ። ሰላም ብያለሁ። መነን እንዴት ነሽ? እንዴት ነህ? ደህና ነህ? አልሐምዱሊላህ። እንዴ ምንድን ነው አንቺ እንደዚህ መጣፊው? ስንት ጊዜ በእግር በፈረስ የኔ ጀማ ሁሉ ሲፈልግሽ እኔ ስፈልግሽ። ደህና ነሽ? አለ እግዚአብሔር ይመስገን እያሉኝ ነበር። ላይቭ ላይ ስቀመጥ ይብርሽ ጋር ግቢ እያሉኝ ነበር። እንዴት ነህ? አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም። እሺ እንዴት ነው? አንዳንድ ነገር እንመማር።
አይ አሁን እንትን ምቹ ቦታ ላይ አይደለም። ሁለተኛ ችግር የለውም ኢንሻአላህ። ግን አንቺ ችግር የለውም ጠይቂ። ከዛ በኋላ አስተምራለሁ። እሺ ምን መሰለ ጥያቄ አሁን አንተ ስለ ሃይማኖት እያስተማርክ ነው አይደለ? አዎ። ንጽጽር ማድረጉ አስፈላጊ ነው? ይቅርታ ጥያቄ ስለሆነብኝ ነው። አዎ ለምን መሰለሽ ንጽጽር ያው በእናንተም በኩል በእኛም በኩል ንጽጽር ይደረጋል። ንጽጽር ደግሞ የምናደርግበት ምክንያቱ ምንድነው? ሰዎች አይናቸውን እንዲገልጡ። ምን አለ መሰለሽ ብዙ ጊዜ አንድ ሰው ዝም ብሎ በቤተሰቡ በኩል ያገኘውን ነገር ይዞ የመሄድ እንትን አለውና ይሄ ደግሞ አግባብ አይደለም። እኔ አሁን ለምንድን ነው የምታረገው ካልሽኝ አላህ በቁርአን ላይ ስለሚያዘኝ ነው። እና ادعو الى سبيل ربك بالحكمة والموعظة الحسنة ይላል። ወደ ጌታህ ተጣራ ማነው ወደ ጌታህ መንገድ ተጣራ። በምን? በጥበብና በግሳጼ በመልካም ግሳጼ ማለት ነው። እና ጥሪ ነው። ለዛ ነው አላህ በቁርአን ላይ ሲነግረን ኩንቱም ኸይረ ኡመቲ እኛ ጋርም እኮ ሂዱና ወንጌልን ለፍጥረታት ሁሉ ስበኩ ይለናል። ግን ደግሞ እኔ ምናምን አለው መሰለ ፐርሰናሊ ማለት ነው። አሁን ለምሳሌ እኔ ፕሮቴስታንት ነኝ። ሰው ወደ ጌታ ቤት እንዲመጣ ፈልጋለሁ፣ አንተንም ጨምሮ ማለት ነው። ግን እኔ ስናገር ስለማውቀው እውነት ስለ ክርስቶስ ስለዳንኩበት ስላኖረኝ ስለማምነው እምነት ነው ምነግርህ እንጂ በሙስሊሞች እንደዚህ ነው በፕሮቴስታንቶች እንደዚህ ነው ብዬ አንጻራዊ ላረግ ፍላጎት የለኝምና ስፔሻሊ አሁን ቲክቶኩን እንዴት እየሆነ መጣ የፉክክር ቤት ሆነብኝና ሁሉም ጋር ባይዘው አንተ ጋር ብቻ አይደለም ክርስቲያን ቤትም ስገባ የምጠይቀው ጥያቄ ነውና እግዚአብሔር ከዚህ ሁሉ በላይ ነው ባይዘው እናንተ የምታመልኩት አላህ ከዚህ በላይ ነው ማለት አሁን ምናነጻጽረው ክርስቲያን እንደዚህ ነው ሃይማኖት ላይ እንደዚህ ነው ምናምን ከምንለው በላይ ነው ፈጣሪና ከነጽጽሩ በላይ አንተ የገባህ እውነት አለ አይደለ ስለ አላህ ነብዩ መሐመድም ይሁን ነብዩ ኢሳም ብለህ የምታምነው ኢየሱስ ክርስቶስንም ይሁን ማለት ነው አንተ የገባህን እውነት እኔ ስለ አላህ እንዲገብቶኛል አላህን የተከተልኩበት ምክንያት አላህ እንዲህ አይነት አምላክ ስለሆነ ነው ስለ ሃይማኖት ሳይሆን ስለ እምነት ስለ አምላክነት ማውራት ይበልጣል ብዬ አምናለሁ ብዙ ጊዜና እኔ አሁን በዙሪያዬ ካሉ ሰዎች ጋር ሳወራ የሁሉንም ሐሳብ አንድ አድርጌ ማውራት እወዳለሁ ስፔሻሊ ደግሞ አሁን እኔ ፕሮቴስታንት ነኝና በፕሮቴስታንት ቸርች ውስጥ ብዙ የማይገባ ነገር እናያለን ይሄ ሪያሊቲ ነው ሁሉም ሰው የሚያየው ስለሆነ እንደዛ አይደለም ብዬ ማውራት አልፈልግም ሁሉም ጋር ያለ ነገር ነው እና ምናምናለው እንደ ሃይማኖት አይነት ሰው ሆኜ ሳይሆን እኔ የገባኝን ክርስቶስን ነው ማሳየት የምፈልገውና እንትን እንዳይልብን ብዬ ነው ማለት አሁን አንተ የምታውቀውን እውነት ስለ አላህ የምታውቀውን እውነት በንጽጽር ምክንያት አይደበቅብህ አንተ የገባህን ካስረዳ ሌላው ሃይማኖት እንትን ነው ብሎ መናገሩ አስፈላጊ ነው ብዬ አላስብም ባይዘዌ አንተ ጋር መጥቼ አይደለም ይሄን ንግግር የተናገርኩት እሺ ሁሉም ክርስቲያን ቤትም ሙስሊም ቤትም ስገባ የምናገረው ንግግር ነው ንጽጽር አስፈላጊ ነው ወይ ብዬ ጠይቃለሁ አላህ አዘዘኝ ያልከው ሂድና ወንጌልን ስለ አላህ የገባህን እውነት ተናገር እንጂ ክርስቲያን ቤት እንትን አለ ብሎ ተናገር ይላል ብዬ አላስብም እና ይሄ ነው ምን መሰለሽ ማናን ያው ሁላችንም አንድ አምላክ ነው የፈጠረን በዚህ እንስማማለና እኔንም አንቺንም ሁሉንም በቃ ዓለም ላይ ያለው ነው ያ አንዱ አምላክ ስንት ሃይማኖት ነው እዚህ ምድር ላይ ያወረደው አንድ ሃይማኖት ነው አዎ ብያስባለሁ ትክክል ከሁሉም አሁን ዓለም ላይ ካሉት ሃይማኖቶች መቼስ አንዱ ነው ትክክል ሁሉም አንድ ላይ ትክክል አይሆንም አይደል አዎ ልክ ነህ አዎ በጣም ጥሩ ስለዚህ አሁን ምንድነው ማነጻጸር ለምን ያስፈልገው የሚለው ነገር የመጀመሪያ ራሱን የቻለ የዘርፍ አለው ራሱን የቻለ ያው አንቺና እኔ እንደምናወራው ምናምን ሳይሆን ዓለም አቀፍ የሆነ ራሱን የቻለ ዘርፍ ያለው አስተምህሮ በቴዎሎጂ ደረጃ ሰዎች የሚወያዩበት
የሆነ ትልቅ ራሱን የቻለ ዘርፍ ኢቭን እዛው ክርስትናም ላይ በዩ እዛው እስልምናም ላይ ብትዩ ኮምፓራቲቭ አለ አይደለም ከሃይማኖት ውጪ ባለው ጉዳይ ይቅርና ማለት ነው። አሁን ለምንድን ነው ከተባለ የነቢያት አስተምህሮ አለ። ነቢያት የሰበኩት አንድ አምላክ አለ። ያ የሰበኩትን አንድ አምላክ የትኛው ባይብል ላይ ነው የምናገኘው የሚለው ነው። በቃ የትኛው መጽሐፍ ላይ ነው? ቁርአን ላይ ነው? መጽሐፍ ቅዱስ ላይ ነው ወይስ ቡዲዝም ላይ ነው? የትኛው ላይ ነው? እውነተኛ አምላክ በቃ ሰዎች አእምሯቸው እረፍት የሚያገኙበትን ትክክለኛውን አስተምህሮ የሚያገኙበትን እናገኝ ነው። እኛ በተመለከተ ቁርአን ላይ ስትመጪ አላህ ስለ ክርስቲያኖች ያወራል። አላህ ስለ አይሁዳውያን ያወራል። ተግባባን? ለምሳሌ ምን እያለ ይናገራል? ያው ቁርአን የሚናገረው ነው እንጂ አሁን ለማነሳሰር አይደለምና ምን ይላል? መጽሐፍ ማን ነው? በቁርአን ላይ በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ አለ እናንተ የመጽሐፍቱ ሰዎች ሆይ አለ ሊመተልቢሱን አልሐቅ ቢልባጢል እውነትን በውሸት ለምንድን ነው የምትቀላቅሉት አለ ወተክቱሙን አልሐቅ ወአንቱም ተዕለሙን እውነትንስ ለምንድን ነው እያወቃችሁ የምትደብቁት ይላል። አሁን የተደበቀ እውነት እንዳለና የተቀላቀለ እውነት ከውሸት ጋር የተበረዘ ነገር እንዳለ የአምላክ ቃል ላይ ግልጽ የሆነ መረጃ ነው አላህ ይሰጠን። ስለዚህ ሂዱና ተወያዩአቸው ጠይቋቸው ይለናል አላህ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን አምጡ መረጃችሁን አምጡ በላቸው ይለናል። ስለዚህ አሁን እውነት መረጃ ካለ በዚህ ጉዳይ ላይ እውነት ሰዎች ያ ለምሳሌ ቁል ፈአቱ ቢተውራት ተውራትን አምጡ በላቸው እስቲ። ተውራት ማለት ለሙሴ የተሰጠው መጽሐፍ እውነት አለን የሚሉ ከሆነ እስቲ ተውራትን ያምጡ በላቸው። ስለዚህ አሁን ተውራት የለችም መጽሐፉ ራሱ ተበርዟል። አላህ በቁርአን ላይ እንደነገ እና እስቲ እውነት ነው ወይ ተበርዟል ብለን ስንገባ ባይብሉ ላይ እውነትም የተበረዘ ነገር ነው ያገኘነው እኛ ሙስሊሞች ማለት ነው። እኛ ብቻ ሳንሆን ይሄን ምሁራኖች ያመኑት ነገር ነው። ይሄንን ደግሞ በመረጃ በኋላ ላይ ያሳይሻለሁ ኢንሻአላህ። አሁን ለዛ ስላልሆነ ማለት ነው። ስለዚህ እኛ ስናነጻጽር የምናነጻጽርበት ምክንያት አለን። መጽሐፉን እንድናነብ አላህ ጋብዞናል። ማለትም እንዴት መሄድ እንዳለብን ማለት ነው። ስለዚህ ነቢያት ያስተማሩት አንድ አምላክ አለ። ለምሳሌ አላህ ምን አለ መሰለሽ? ስለ አንቺ ደግሞ ስነግርሽ ቅድም አሁን ስላልሽው ቁል ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ በልና ንገራቸው አንተ ሙሐመድ ሰለላሁ ዐለይሂ ወሰለም ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ወደኛና ወደ እናንተ መካከል አንድ ወደ ሆነችው ቃል ኑ አለ። አንድ እኛና እናንተን አንድ የሚያደርገን ቃል እሱም ምንድነው? አላ ነዕቡደ ኢላላህ ከአላህ ውጪ ሌላን አምላክ ላናመልክ ወላ ኑሽሪከ ቢሂ ሸይአ በሱም ላይ ምንም ላናጋራ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ከፊላችን ከፊሎቻችንን ጌቶች አድርገን ላንይዝ ፈኢን ተወለው ይሄንን እምቢ ካሉ ግን ፈቁሉ ሽሀዱ ቢአና ሙስሊሙን በላቸው እንግዲህ እኛ ሙስሊሞች ነን በላችሁ ተናገሩ። ስለዚህ አሁን አላህ መጀመሪያ አንድነትንም ይነግረናል። በነገራችን ላይ አንድ የሚያደርጉን ጉዳዮች እንዳሉ ያለያዩን ጉዳዩ ለምሳሌ ብትመለከቺ እንኳን አይደለም ክርስትናና እስልምናን ይቅርና ካነናስ ኡመተ ዋሂዳ ይላል። የሰው ልጅ ሁሉ በአንድ ጎዳና ላይ ነበር። ግን ከዛ በኋላ ነው ሰዎች እየሳቱ ጣዖትን ማምለክ ጀመሩ። ማለትም ክሊርሊ ሐውልትን ሰርተው ማምለክ ማለት ነው። የተለያዩ ሰዎችን እንደዚህ ምናምን በቃ ብዙ አይነት ነገሮችን ጀምረው የዛን ጊዜ አላህ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በእርግጥም በህዝቦች ላይ ሁሉ መልእክተኛ ልክ ያለው የተላኩበት ምክንያት ደግሞ አን ያዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል መልእክት ሰጥቶ ለነቢያት ሁሉ ላከ። ይሄንን ነበር ያዘዘው አላህ። ስለዚህ ባይብል ላይም ብንሄድ ይሄንን ነው የምናገኘው። እኛ አሁን ለምሳሌ ለምን ታነጻጽራለህ ካልሽኝ እንዴ ለምን አላነጻጽርም? ምክንያቱም እናንተ እያረጋችሁ ያላችሁት ነገርና ነቢያት ያስተማሩት ነገር አንድ አይደለም። እስቲ እውነት እንደዛ ከሆነ እኔም ወደዛ ጎዳና እንድመጣ የምትፈልጉ ከሆነ መጽሐፉን በእርግጥ ማወቅ ይኖርብኛል። ግልጽ ነው። ስለዚህ አሁን እዛ መጽሐፍ ላይ ስንሄድ የኢየሱስ አምላክነት የተሰበከበት አንድ ቦታም የለም። እንደውም ያለው ያህዌ አንድ አምላክ መሆኑን የእሱ አባትና አምላክ አንድ አምላክ ብቸኛ እንደሆነ የሚያሳይ ነገር እንዲሁም ደግሞ በባይብል ዙሪያ ስንሄድ ባይብሉ ሰዎች ያው የከፊሉ ጽሑፍ ራሱ እንደማይመሳሰል እንደተበረዘ፣ እንደጠፋ፣ እንደተቃጠለ ራሱ ባይብሉ ላይ መረጃ አለን።
ይሄ ቀደም አላህ የነገረን ማለት ነው። በመረጃ ከፍቼ ማሳየት ይችላል። ስለዚህ እነዚህ ነገሮች አብረን ጀነት እንግባ ብቻዬን ጀነት አልግባ የሚል የኔ ግላዊ እንዲሁም ደግሞ 600 ምናምን ሰዎች ሐሳብ ነው። አንቺም እንደዛው ነው የምታስቢ በእርግጠኛ። ይሄንን ለማድረግ ደግሞ የኔን ሃይማኖት ብቻ መስበክ በቂ አይደለም። አንቺ ጋር ያለ እውነት ካለ አንቺ ጋር ያለ ለኔ ያልተዋጠልኝ ነገር ካለ ደግሞ ተስማምተን እንሄዳለን ማለት ነው። ያው መወያየት እንጂ ክርክርና እንትን አይደለም ልልሽ ፈልጌ ነው።